ስሜ ሸጋ ይባላል። በዶዳይ ውስጥ የፕሮኪውመንት እና ሎጂስቲክስ ማኔጀር ነኝ። ዶዳይን ከተቀላቀልኩ 2 ዓመት አካባቢ ሆኖኛል። በባለፉት 2 ዓመታት ውስጥ ዶዳይ ውስጥ ብዙ ኢምፓክቶች ለመፍጠር ሞክረናል። እንደ ፕሮኪውመንት እና ሎጂስቲክስ ቲም ከፈጠርናቸው ኢምፓክቶች መካከል ኦፕሬሽኖችን ስትሪምላይን ለማድረግ ሞክረናል። አሁን ከተማ ውስጥ የምታዩቸው ባይኮች አገልግሎት የሚያገኙባቸውን እኛ ባትሪ ስዋፒንግ ስቴሽን እንላቸዋለን። ደንበኞቻችን እነዚህ ስቴሽኖች ጋር እየሄዱ ባትሪያቸውን እንዲለውጡ የሚያስችላቸውን ሴቲንግ ፈጥረናል ብለን እናስባለን። ዶዳይ ባለፉት 3 ዓመታት ውስጥ ካሳካቸው ነገሮች በጣም እኔ የምኮራበት አይ ቲንክ የዛሬ 3 ዓመት ከተማ ውስጥ ኦሬንጅ ባይኮችን ማየት ጭራሽ የተለመደ አልነበረም። አሁን ግን መንገድ ላይ የማያቸው ኦሬንጅ የዶዳይ ባይኮች አይ ቲንክ ለዚህ ለስራ ፈላጊ ወጣቶች እያደረግን ያለነውን ኢምፓክት ነው። ሴም ታይም ደግሞ እነዚህ ሞተር ሳይክሎች ተዘጋጅተው ገበያ ውስጥ እንዲወጡ ያደረጓቸውን ስታፎች ወይም አዳዲስ ልጆች ማብቃታችንን ያሳያል። ይሄ በጣም ኤክሳይት የሚያደርገኝ ነገር ነው። አይ ቲንክ ዶዳይ ባለፉት 3 ዓመታት ያሳካቸው ነገሮች ብዙ ቢሆኑም ሀሳባችን ወይም ለድርጅት ግን ለ100,000 እና 150,000 የሞተር ሳይክል አሽከርካሪዎች የስራ ዕድል መፍጠር ነው። በሚቀጥሉት 2-3 ዓመታት አሁን የምናያቸውን የሞተር ሳይክል ቁጥሮች መንገድ ላይ በ10 እና በ20 እጥፍ መጨመር ነው። ለዚህ ጆርኒ ይበቃሉ ብዬ የማስባቸውን ወጣት ልጆች እኛ ቲም እያመጡ ማብቃት ማሳደግ እንደምችል ሳስብ አይ ቲንክ እኔ እንደ ፐርሰናሊም ፕሮፌሽናሊም ኤክሳይት የሚያደርገኝ ነገር ነው። ወጣቶች ዶዳይ ውስጥ ኪሪየስ ከሆናችሁ መማር የምትፈልጉ ከሆነ ብዙ ኦፖርቹኒቲዎች እዚህ አሉ። አዳዲስ ተመራቂዎች ባክግራውንዳችሁ በሎጂስቲክስ፣ በሰፕላይ ቼን፣ በቢዝነስ ማኔጅመንት፣ ቢዝነስ አድሚኒስትሬሽን ከሆነ እባካችሁ ኑ አብረን እንስራ፣ እናስተምራቸው። ሰፕላየሮች በኤሌክትሪካል ዝርጋታ፣ በኤኒ ኮንስትራክሽን ማቴሪያልስ፣ በስቴሽነሪ፣ የሰው ኃይል አቅርቦት፣ የሴኪሪቲ ሰርቪስስ ላይ የተሰማራችሁ ካላችሁ ሁሌም አዳዲስ ቬንደሮችን እየጨመርን ነው። እናንተም ተጋብዛችኋል። ኢፍ ዩ አር ኪሪየስ ዝግጁ ከሆናችሁ ኑ አብረን እንስራ፣ አብረን ኮንትሪቢዩት እናድርግ። ዶዳይን በአንድ ቃል መግለጽ ለእኔ ዶዳይ በጣም ተለዋዋጭ ነው። ተለዋዋጭ ስል አዘ ስታርታፕ ብዙ ነገሮች ብዙ ፕሮሰሶች በየጊዜው በየወቅቱ መለወጥ አለባቸው። ቻሌንጆቹም ለማደግ አዲስ ነገር ለመማር ጥሩ እድል ነው ብዬ አስባለሁ።